ችግርና ብርድ ቀለሙን የለወጠው ፊቷ ድሃ መሆኗንና ሁኔታዋን ባያጠራጥር ብዙ የፊት ዱቄት ፊቷን ያጨማለቀች ሴት ያስመስላት ነበር። የለበሰችው ልብስ መቆሸሽ ላይን ከማስቀየሙ በላይ ንጽህና ማጣትና አደገኛ በሽታን ያስከትላል የሚባለውን የሐኪሞች ትምህርት የሚያስተባብል ነበር። በየጊዜው የሚወርድባት ብርድ ምንም ስላላደረጋት የብርድ በሽታ ድሆችን ንቆትቷቸዋል ለማለት ያስገድዳል። ይህቺ ምስኪን ሴት ዓለምን በምን ስሜት እንደምትወደው አይታወቅም። እሷም እንደሌሎች ሞትን ስትፈራና መኖርን ስትፈልግ ትገኝ ነበረች። ለሰሚው ግራ ነው። ከዚህም አልፋ ከወንዶች ጋር ትቀራረብ ኖራለች። ይህንን ይቅር የተፈጥሮ ጣጣ ነው። የሚገርመው እኔን አንድ ቀን አርግዛ ኖራለች። እኔን አርግዛ የመውለጃዋ ቀን በደረሰበትም ጊዜ እንደ ልማዷ የዕለት እንጀራዋን ለማግኘት በአንድ ታላቅ መንገድ ላይ ተቀምጣ ስትለምን ውላ አድራለች። ማደሪያውም ያው የመንገድ ዳር ስለሆነ እዛው አምሽታለች። በመንገዱ የሚወጡና የሚወርዱ መኪኖች በመንገዱ ግራና ቀኝ በቆሙት አምድ ላይ ባሉት ታላላቅ አምፖሎች የሚበራውን የኤሌክትሪክ ብርሃን እጅ ለእጅ ተያይዘው የሚንሸረሸሩት ሴቶችና ወንዶች ግራኛ ቀኝ ያሉትን ታላላቅ ፎቆችና የቀረውትን ብዙ ትርኢቶች እየተመለከተች በጥጓ የሚያልፍ እግረኛ ስታገኝ ስለ መድኃኒዓለም እያለች ትለምናለች። በሆዷ ውስጥ ሰሚዎቹን ሁሉ የሚያስደነግጥ ዜና ያለኝ አደገኛ ጽንስ መኖሬን ግን በጭራሽ ረስተዋለች። አንድ ሰው በጥጓ ሲያልፍ ስለ መድኃኒዓለም አለችውና ሳንቲም ሲሰጣት ከጇ ላይ የነበረው ሌላ ሳንቲም ጋር ተጋጭቶ ቅጭል ሲል ነበር። በሆዷ እስከተኛውበት እንቅልፍ ብድን አልኩ። ከእንቅልፌ መንቃት ብቻ አይደለም ከድንቁርና ስሜትም ነቃው። ማን እንደሆነ ያላወቅኩት ኃይል ምቾትና ነፃነት ወደሌለበት ዓለም የሚሄድ መሆኔን እንዳውቅ አደረገኝ። ስንት ስፋትና መጠን ያላት ዓለም አሁን ከምገኝባት ጠባብ ሆድ እጅግ የምታንስ መሆኗን አሳወቀኝ። ሙሉ ነፃነቴን እንደያዝኩ ባለሁበት የእናቴ ሆድ ውስጥ ፍርግጥ አልኩ። ሆዷንም በርግጫ ደበደብኩት። አይፍዳዬ እዚሁ ላይ ደረሰብኝ መሰል። ነገሩማ ወዴት ልደርስ ኖሯል አለች በቀላሉ የሚወለድ መስሏት። በጭራሽ አልወለድም አልኩ በጩኸት። እሷም ሆዷ እንደተለመደው ጩርር ያለ መስሏት ነበር እንጂ እንደዚህ ያለ በሰው ታሪክ ውስጥ እንግዳ የሆነ ነገር ይሆናል ብላ አልተጠራጠረችም። በሆድ ውስጥ ሆኖ የሚናገር ህፃን ማን ሊጠረጥር ይችላል? እኔም ለራሴ ማመን ያስቸግረኛል። ደና ቦታ ሊይዝ መሰል አለች ከመንገዱ ወዳለው የካባ ጥር ስር ጠጋ እያለች። በፍጹም አልወለድም አልኩ። አሁንም ጮክ ብዬ። ነገሩ ግራ ሆነባት። ወዲያና ወዲህ ፊቷን እያዞረች ሰው እንዳለ ማየት ጀመረች። ከዚያም ቀጥላ ወይ ግሩም ሰይጣን ጠራኝ ልበል አለች። አይ ደሞ የምን ሰይጣን እኔ ነኝ አልወለድም አልኳት። ወደ አንገቷን ዝቅ አደረገች። አንተ ማን ነህ አለች በታላቅ ፍርሃትና ጭንቅ። እንግዳውን ነገር የተሰራውን በሆዷ ውስጥ ሆነና የምታመልጥበት ዘዴ ባይኖራት እንጂ በዚህ ጊዜ ልቧ እስኪፈርስ ብትሮጥ በወደደች። እኔ በሆድሽ ውስጥ ያለውት ልጅ ነኝ አልኳት። ታዲያ ለምን አልወለድም አለች። ተወልጄ በችግር መሰቃየት አልፈልግም። እኔ በተቻለኝ መጠን አሳድግሃለሁ። ሊኖረኝ የሚችል ሀብት አለሽ? እንዲሁ ለምኜም ቢሆን አሳድግሃለሁ። ሞት ይሻላል። እኔ ማን መሰልኩሽ አንቺ? ልመናን ተማምኜ ነው የምወልድሽ? በገዛ ሀገርሽ ላይ የምችውን ሰርተሽ በመኖር ፈንታ እንዴት ልመናን ተስፋ አድርገሽ ትኖሪያለሽ? ያንቺ በዚህ ሁኔታ መጎሳቆል አንሶ ደሞ ማደጊያው የሌለው ልጅ ለምን ትወልጃለሽ? ተፈጥሮ ያመጣብኝን ጣጣ ነው እንጂ እኔማ ምን አደረኩ? ተፈጥሮማ ራስሽን ችለሽ እንድትኖሪ ፈቅዶልሽ ነበር። ብቻ ቀማኞች ሁሉንም ነገር አመሰቃቀሉት እንጂ የቻልሽውን ያህል ለመስራት ለምን አትሞክሪም? በገረድነት ሰራ ነበር። የሳምባ በሽታ አለባት ብሎ ሐኪም ስለተናገረ በሽታው ወደ ጌታዬ ቤተሰቦች እንዳይተላለፍ ወዲያው አሰጡኝ። እሺ መሬት አለሽ? የለኝም። ቤት አለሽ? የለኝም። ትምህርት አለሽ? የለኝም። ታዲያ ምን አለሽ? ምንም የለኝም። ታዲያ ድህነት በሽታን ድንቁርና ልታወርሽኝ ነው? ተወለድ የምትይ እድልን እንዴት ታውቀዋለህ ልጄ አለች በትጋዜ። ቀማኞችና ነፍሰ ገዳዮች እንዲሁም የነጻነት ጠላቶች በሰለጠኑባት ዓለም ደግሞ ምን እድል አለ? የድሆችን ልጆች የሚጠብቃቸው የወላጆች መከራና ችግር ብቻ ነው። መከራን ችግርን ከድሆች ትከሻ ለማውረድ እንደኔ ከሆድ ውስጥ ጀምሮ ለመብትና ለነጻነት መሟገት ያስፈልጋል አልኳት በቁጣ። ነገሩም ግራ ሆኖባት በዚህ በሆዷ ዓለምን የተደነገረው ተአምር በውንና በህልም መኖሯን ለይታ ለማወቅ አላልሰለቻትም። በመንገድ ላይ ሆና ብርድ ይወርድባት ወይም በገነት ላይ ትኑር ምንም አታውቅም ነበር። ቢሆንም እንዴት የገባችበትን ክርክር በመቀጠል እንግዲህ መቼ ምን ይሆናል ተወለድ እንጂ አለች።
አልችልም አልኩኝ። ቀጠል አደረግኩና ይልቁንስ መርዝ ጠጪና ሁለታችንም እንሞት። አንቺም ዓለምን ወደሽ ሞትን መፍራትሽ ነው። አንቺ ሙቶ ከማረፍ እየተሰቃዩ መኖርን ትመርጪ እንደሆነ እኔ ለስቃይ ከመኖር መሞትን እመርጣለሁ። የሚያስወርድ ነገር ጠጪልኝና ሙቺ፣ ከሆድሽ ልውጣልሽ አልኳት። ምን ነው ልጄ ነፍስ ገደልሽ፣ ተወልዶ ዘራችንን የሚያበዛው ልጅ ቀጨሽ ብለው ያስሩኛል ይቀጡኛል አለች። አዎ እነማን ናቸው እንደዚህ የሚሉ? የኛ መጎሳቆል ለኛ መቀማጠል ማዳመቂያ እንዲሆን የሚመኙት ግፈኞች? እነዚያ ጉልበታችንንና ባርነታችንን እንጂ ሰው መሆናችንን ነፃነታችንን የማይወዱ ቀማኞች ናቸው ለኔ ህይወት የሚቆረቆሩ። እነዛ በሰው መከራ የመደሰት ሱስ የያዛቸው ጨካኞች ናቸው ለኔ ህይወት ጠበቆች ነን የሚሉ። ለሰው ህይወት አሳቢዎች ከሆኑ ለኛ ገና ላልተወለድኖች ከማሰብ ለምን የተወለዳችሁበትን በወግ አይዟችሁ አልኩኝ በቁጣ። የቁጣ ንግግሬንም ቀጠልኩና ወደፊት የሚወለዱ ህፃኖች ሁሉ እንደኔ በሆድ ውስጥ ሆነው የማወቅ ጸጋ ቢሰጣቸው የመገናኛ ዘዴ ቢኖረኝ ያለ መወለድ አድማ እንዲፈጥሩ ባነሳሳዋቸው ነበር። ደሆች ህፃናት አትወለዱ፣ የሚጠብቃችሁ ርስት ችግር፣ በሽታ፣ ድንቁርና ነውና። ዓለም በትክክለኛ እድሏ በሌለበት ህግ እስክትመራ ሰላም፣ ነፃነት፣ እኩልነት፣ ፍቅር፣ ወንድማማችነት በዓለም ላይ ያለውን ቦታ እስኪያገኙ አትወለዱ እላቸው ነበር። በእያንዳንዱ ሰው ተገቢ ድርሻና የመኖር እድል እስኪታመን ድረስ በሆድ ውስጥ ቆዩ ወይም ሳትወለዱ ሙቱ እያልኩኝ አስተምራቸው ነበር ስል በፍርሃት ትንቀጠቀጥና ትሸበር ነበር። ሰውነቷ ሲንቀጠቀጥ እኔም ስለ ጎጫጎጫችኝ ሁኔታዋ ገባኝ። እጅግም አሳዘነችኝ። ለምን ትንቀጠቀጫለሽ አልኳት። በፖለቲካ እንድታሰር ፈርቼ ነው አለች። እንግዲህ እንድወለድ የምትፈልጊው እንዳንቺ ያለች የምትበላው ምግብ፣ የምትጠጋበት ቤት፣ የምትለብሰው ልብስ እንኳን የሌላት ምስኪን ሴት በስቃይዋ የማዘን ነፃነት ባላገኘችበት ዓለም እንድጨማለቅ ነው? ታዩ እናቴ ምን ጊዜም ቢሆን ለባርነት እንደማልወድቅ እወቂ አልኳት። ጥቂት ዝም አልኩ። እሷን በፍርሃትና በጥርጣሬ ተወጣ ዝም አለች። የተነጋገርነውን ሁሉ አብዳ ወይም ቃጅታ የታያት ነገር መስሏት ይህንን ራእይ እውነት ነው ብላ ማመን ተሳናት። እንደሷ ያሉ ድሆች የወለዷቸው ልጆች ተወልደው አድገው አርጅተው ሲሞቱ የማያስቡትና የማያናገሩትን ነገር ገና ተወልዶ በ4 እና በ5 ዓመቱ አፉን እያኮላተፈ በልመና ይረዳኛል ብላ ስትጠብቀኝ የነበርኩት ጽንስ ከሆድ ከመውጣቴ በፊት አውቄ እንደዚህ ያለውን የነፃነት ንቅናቄ ስጀምር ምን ይሰማት? በድንጋጤ አለመሞቷም እንዲያው ሞቱን ንቃ ችላ ቢላት ነው። መልካም ሙሉ ነፃነትስ አለሽ ብዬ ጠየቅኳት። አዎ ነፃነሽ ይሉኛል ብላ መስለሰችልኝ። አይርብሽም፣ አይጠማሽም? ይርበኛል፣ ይጠማኛል። አይበርድሽም፣ ሙቀት አያቃጥልሽም? ይርበኛል፣ ይበርደኛል፣ ሙቀትም ያቃጥለኛል። እሺ ሰዎች የሚፈልጉትን ሁሉ ለማግኘት ምኞት የለሽም? እሱስ ነበረኝ፣ ላገኘው አልችልም እንጂ። አሁን የምትፈልጊው እኔ ተወልጄ አንቺ እስክትሞቺ ያለም መከራ ስቃይ መድረሻ አጥቶን እንዳይጠፋ እኔንም ተከተሽን ልታሳልፊ ነው? ለመሆኑስ አባቴ ማን ነው? እኔ በገረድነት ሰራ የነበረበት ሰውዬ ቤት ባሽከረነት ይሰራ የነበረው ነው። አሁን ግን የደረሰበትን አላቅም። መልካም እርሱም እንዳንቺ መድረሻ ያጣ ነው፣ ድሃ ነው ማለት ነው። ታዲያ የሁለት አገልጋይ ልጅ ልማድና እምነት ባመሰቃቀለው ዓለም መጥቶ ምን ሊሰራ? የእናቱና የአባቱን ችግር መከራ ሊወርስ? ለሰዎች ባሪያ መሆንንና ተቸግሮ ማለፍን ስራ ሆኖ ለዚህ ለመወለድ በፍጹም አልወለድም። አንቺ መሞት አለብሽ።